ሰላም ሰላም ወዶች እንደናችሁ ደህና ናችሁ? እኔ ደህና ነኝ። ዛሬ ደግሞ ሌላ ዝግጅት ይዤላችሁ መጥቻለሁኝ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የዛሬው ደግሞ ምን መሰላችሁ ውዶችዬ፣ ያው ከመናገራችን በፊት እናስብ የምትል ነች። ያው ከርዕሱም ትልቅ መልእክት ያለው ነገር ነው። ያው ርዕሱ ከመናገራችን በፊት በቃ ማሰብ አለብን፣ ማስተዋል አለብን። አንድ ነገር ወይም አንድ ቃል ከውስጣችን ከማውጣታችን በፊት ውስጣችን የሚለንን ሀሳብ ተረድተን በደንብ አስበን መናገር ነው ያለብን እንጂ ቀጥታ እንደመጣልን የምንናገራቸው ነገሮች ዋጋ ያስከፍሉናል እና ለምንናገራቸው ነገር ጥንቃቄ ማድረግ አለብን የሚል ሀሳብ ነው። እና ወዶችዬ ያው የሀገሬም ሰው ሲተርት 10 ጊዜ ለካ 1 ጊዜ ቁረጥ የሚባል ነገር አለ እና አንድ ቃል ለማውጣት ማሰብ አለብን። በእርግጥ ውስጣችን ጋር የሚጋጩ ብዙ ሀሳቦች አሉ። ብዙ የማይስማሙ ከኛ ጋር ውስጣችን ያለ ሀሳቦች አሉ። እነዛን ሀሳቦች ያው ከውስጣችን ጋር በመስማማት በቃ እኛም በማይጎዳ ሌሎችን በማይጎዳ ይህን ነገር ብል ምን አይነት ነገር ያጋጥመኛል ብለን አስተንትነን ነው መናገር ያለብን እና ለምናወጣው ቃላት ቁጥብና አስተውለን መሆን አለበት የሚል ነው። ውዶችዬ በዚህም አንድ የድሮ ሰው የገጠመውን ባለማስተዋል የገጠመውን ነገር እነግራችኋለሁኝ። እና እሱም ምን መሰላችሁ ውዶችዬ፣ ያው በድሮ ጊዜ አንድ ሰው ነበር ጥፋት አጥፍቶ ዳኞች ጋር ይሄዳል እና ዳኞች ፊት ከቀረበ በኋላ ዳኞቹም ጥፋተኛ ብለው ቅጣት አዘጋጅለት። ቅጣቱ ምን መሰላችሁ? 3 አይነት ቅጣት ነው። አንደኛው ምንድነው? 1 ኪሎ ሽንኩርት መመገብ፣ ሁለተኛው 100 ጅራፍ መገረፍ፣ ሶስተኛው ደግሞ 500 ብር መቀጣት ነው። ያው 3ቱም ቅጣቶች ሰውየው ባለማስተዋል ወይም ባለማሰብ አማካኝነት የመጀመሪያው ቅጣት ይሆንልኝ ብሎ ሲመርጥ ያው 2-3 ሽንኩርት እንደበላ ለሀጩ ሲጅረበረብና አይኑ ሲብረጨረጭ ኧረ ቢቀርብኝስ 100 ጅራፍ እገረፋለሁኝ ሲል ከዛ እኔ ነኝ ያሉ ገራፊዎች ይመጡና ግማሽ አካባቢ እንደተገረፈ ቢቀርብኝስ 500 ብር ብከፍልስ ይላል። እና ምንድነው እዚህ ጋር የሚያሳየን 500 ብሩን ይከፍላል። እዚህ ጋር ምንድነው የሚያሳየን? ያው ሰውየው ካለማሰብ 3ቱንም አይነት ቅጣቶች ተቀብሏል። መጀመሪያውኑ 500 ብሩን ቢከፍል ያ ሁላ ጅራፍ ባልተገረፈ፣ እንደዛ ሽንኩርት በልቶ ባላለቀሰ፣ ወይንም 100 ጅራፍ ቢገረፍ 500 ብር ባልከፈለ ሽንኩርት ባልበላ። ይህ የመጀመሪያውን እንደመረጠ ደግሞ ሽንኩርቱን ብቻ ቢበላ ባልተገረፈና ብሩን ባልከፈለ ነበር። ይሄ ሁላ ምንድነው? ካለማሰብና ካለማስተንተን የመጣ ችግር ነው። እና ለምንናገረው ነገር የመጨረሻው መልእክት የሚሆነው ለምናወጣው ቃላትና ለምንናገረው ነገር በቃ ከውስጣችን ጋር ተማክረን እኛም በማይጎዳና ሌሎችም በማይጎዳ ነገር ሆነን አድርገን ነው መናገር ያለብን ነው የሚለው ሀሳቡ። ያው ስንናገር እኛ ከውስጣችን መጥፎ ቃላቶች ይሰነዘራሉ። አንዳንዴ እነዛ ቃላቶች የሰውን ልጅ የሚጠግኑ መሆን ያለባቸው። ነገር ግን የሰውን ልጅ ልብ የሚሰብር ቃላት ከሆነ ከመናገር መቆጠብ አለብን ነው የሚለው የዛሬው መልእክቴ። በተረፈ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ያበረታቱኝ። አመሰግናለሁ።